ስለ ዩኒቨርስ ታጠናለ ምን ትላለህ ምናምን ስለ ዩኒቨርስ በደንብ ታውቃለህ ግን ዩኒቨርሱ እንዴት እንደተፈጠረ አታውቅም እኔ አሁን ይሄንን ስነግርህ ነገ እንቅልፍ ላተኛ ትችላለህ ስለዚህ ያሰብክ የአልበርት አንስታይን IQ ስንት ነው 160 ያንተ ስንት መጣ 175 ስለዚህ ኮንሺየስነስ ነው አሁን ራሱ ስትሞት ኮንሺየስነስ ነው ወደ ሲኦል ወደ ገነት የሚሄደው መጀመሪያ አዳም ሲፈጠር ከጭቃ ነው የተፈጠረው ከዛ እግዚአብሔር ፍሲልበት ነው መንፈስ ይዘራ ያውኑ ሳይንቲስቶች ዝም ብለው አቆኖ ነው ብለው ነው የሚያስቡት ማለትም ኢነርጂ በአየር ላይ ዝም ብለ ማስተላለፍ አችልም ብለው ነው የሚያስቡት ለዛ ኳንተም ፊዚክስ ደግሞ ዘ ቤስት ቲዮሪ ኦፍ ዘ ዩኒቨርስ ተብሎ ነው የሚታሰበው ሙሉ ዩኒቨርስ ከመጀመሪያው እስከ መጨረሻው እንዴት እንደሚሰራ ነው የሚናገረው ሰይጣንን ከሲኦል ለማስመለጥ እየሰሩ ያሉ ሳይንቲስቶች አሉ ብለኛል ምንድነው የሚሰሩት የሚሰወር ሺፕ ለመስራት ምናምን እያሰቡ ነበር ታይም ትራቨል የሚያደርግ ሺፕ ከሰሩት በኋላ ሰዎች የነበሩበት ያዩት ተሰወረ $1 ሚሊዮን የሚያስከፍል ኢኩዌሽን ነው እሱን እኔ ፕሩፍ አድርጌዋለሁ ብሏል የሚመጣው ዓለም አሁን የሚመራው በክላሲካል ፊዚክስ ነው በኳንተም ፊዚክስ ነው የዛሬ እንግዳችን በ14 ዓመቱ የማያቀው የፊዚክስ ጥበብ ቲዮሪ መረዳት የለም እይታው በጣም ስላስደነገጠኝ ብዙ ሰው አግኝቻለሁ ብዙ ሰው ኢንተርቪው አድርጌያለሁ ፕሪ ፖድካስት ኢንተርቪው በስልክ ያወራኝ ነገር በጣም ስላስገረመኝ እዚህ ቦታ እንዲመጣ ጋብዣለሁ እንግዳዬ ዮሐንስ ጌትነት ነው ከሱ ጋር ያደረግነውን ፖድካስት ወላጆችም ልጆችም ዩኒቨርሲቲዎችም እንድትከታተሉት ሌሎችም ሰዎች ካላችሁ እንድትከታተሉት አሳስባለሁ እንኳን ደህና መጣ እንኳን ደህና ቆየና በስልክ ሳውራ የፊዚክስ ዕውቀት በጣም አስገረመኝ ዩኒቨርሱ እንዴት እንደሚሰራ ስለ ሳይንቲስቶቹ ስለ ኒውተን ስለ አልበርት አንስታይን ስለ ብላክ ሆል ስለ ዩኒቨርስ ስለ ብዙ ነገር ዲስከስ እያደረግን ነበርና እጅግ በጣም አስገርሞኛል እንደው እኔ አልዋሽም ፊዚክስ ምን እንደሆነ ሳይገባኝ ነው ከዩኒቨርሲቲ የተመረኩት ከተመረኩኝ በኋላ ግን እጅግ በጣም ትልቅ ነገር እንደሆነ ገብቶኝ ወደ ኋላ ተመልሼ ማጥናት ጀመርኩኝ ማለት ነው ኢንተረስቱ ስላለኝም ነው አንተን የጋበዝኩት ፊዚክስ ግን ምንድን ነው ፊዚክስ ማለት የናቹራል ሳይንስ ስተዲ ፓርት ሲሆን ስለ ኢነርጂ ስለ ማተር እና ስለ ዩኒቨርስ ነው የሚያጠነው ስለ አክሰለሬሽን ስለ ፖዚሽን ምናምን ነው የሚያጠነው እና ማትስን ዩዝ ያደርጋል እነሱን ነገሮች ዲስክራይብ ለማድረግ ምን ጥቅም አለው ፊዚክስን ማጥናት ህይወታችን ላይ ብዙ ጥቅም ነው ያሉት ለምሳሌ በፊዚክስ ምክንያት ነው አዳዲስ ማሽኖች ፕሌኖች ሮኬቶች ምናምን የሚፈጠሩት አዳዲስ የህክምና እንትኖችም የሚፈጠሩት በፊዚክስ ምክንያት ነው በሱ ስተዲ ነው ስንት ፊዚክስ አይነቶች አሉ 3 አውቃለሁ የመጀመሪያው ፊዚክስ ኖርማል ፊዚክስ ነው ክላሲካል ፊዚክስ የኒውተኑ ከነ ክላሲካል ፊዚክስ ውስጥ ደግሞ ኳንተም ማነው ጀነራል ሪሌቲቪቲ እና ስፔሻል ቲዮሪ ኦፍ ሪሌቲቪቲ አለ ከዛ በኋላ ኳንተም ፊዚክስ አለ ሶስተኛው